ሰላም የዚህ ቪዲዮ ተከታታዮች እንዴት ናችሁ? ዛሬ ሆይል ሉፕን ተጠቅመን ለሁለትና ለሶስት ተካፋይ የሆኑ ቁጥሮችን እንዴት አድርገን ፕሪንት ማድረግ እንደምንችል እናያለን። መጀመሪያ ላይ አዲስ ፕሮጀክት እንክፈት። ይህ ማለት እንግዲህ ለሁለትም ለሶስቱም ያለ ቀሪ ሊካፈሉ የሚችሉ ቁጥሮችን ፕሪንት ማድረግ መቻል ማለት ነው። እሺ የፕሮጀክታችንን ስም እንስጠው፣ ደስ ያለንን ስም። እሺ የፕሮጀክታችን ከፍቶልናል። እሺ መጀመሪያ ላይ ነም የተሰኘ አንድ ኢንቲጀር ወይም ደስ ያለንን አንድ ኢንቲጀር ክሬት እናድርግ። ማን እንበለው? እሺ ስለዚህ ቁጥራችን ከስንት ይነሳል? ከዜሮ ጀምሮ ያሉ ቁጥሮች እንግዲህ ቼክ እያደረገ እንደሄድ ነው ፕሮግራማችን የምንፈልገው። ከዛ ወደ ሉፓችን እንሄዳለን። ሆይል ሉፓችን ላይ ምንድነው የምናደርገው? እስከ ስንት ድረስ ያሉ ቁጥሮችን ነው ቼክ የሚያደርግልን? ወይም ይሄንም የተሰኘው ቁጥር እስከ ስንት ድረስ ያለውን ቁጥሮችን ነው የሚይዘው? እሺ እኔ እስከ 1000 ያሉ ቁጥሮችን ቼክ እንዲያደርግልኝ ነው የፈለኩት። ስለዚህ ነም የተሰኘው ቁጥር ከ1000 የሚያንስ ወይም እኩል የሚሆን መሆን አለበት። እሺ በጣም ጥሩ። እንግዲህ ዋናው ስራችን ምንድነው? ይሄንም የተሰኘው ቁጥር ለሁለትም ለሶስትም ያለ ቀሪ እኩል ሊካፈል የሚችል ቁጥር መሆን አለበት። ስለዚህ ለሁለትም ለሶስትም ያለ ቀሪ የሚካፈል ቁጥር ከሆነ ብቻ ነው ፕሮግራማችን ይህን ቁጥር ፕሪንት ሊያደርግልን የሚችለው። ስለዚህ እዚህ ላይ የምናስቀምጥለት ፕሮግራማችን መስራት ያለበት ወይም ፕሮግራማችን ቼክ ማድረግ ያለበት ምንድነው? የመጀመሪያው ምንድነው ስራው? ነም የተሰኘው ቁጥር ለስንት ለሁለት ያለ ቀሪ መካፈል አለበት ማለት ነው። ይሄም ማለት ነም ሞጁሎቱ ኢኳልስ ቱ 0 ነም የተሰኘው ቁጥር ሲካፈል ለሁለት ቀሪው 0 ነው። በጣም ጥሩ። ይሄንን ቼክ ካደረገ በኋላ ሁለተኛው ስራችን የሚሆነው ምንድነው? አሁንም ይሄ ነም የተሰኘው ቁጥር ለስንት ለሶስት ሲካፈልም ቀሪያችን ስንት መምጣት አለበት? 0 መምጣት አለበት። ስለዚህ እዚህ ያስቀመጥንለት ነገር ልክ ከሆነ ቀጥታ ወደ የት ይሄዳል ማለት ነው? ይሄን ነገር ፕሪንት ማድረግ ይጀምራል ማለት ነው። ቁጥሩን ፕሪንት ያደርግልናል። ከዚህ በኋላ ፕሪንት እንዲያደርግልን የምንፈልገው ሜሴጅ ካለ መጻፍ ነው። በጣም ጥሩ። አሁን ተመልከቱት። ነም የተሰኘው ቁጥር እዚህ ላይ ዲክሌር አድርገናል፣ አስተዋውቀናል። ይሄ ቁጥር ከዜሮ ነው የሚጀምረው። ይሄ ቁጥር ደግሞ ከ1000 እኩል ይሆናል ወይም ከ1000 ያንሳል ማለት ነው። ከዜሮ እስከ 1000 ያሉ ቁጥሮችን ይይዛል። ስለዚህ ዋናው የፕሮግራማችን ስራ ምንድነው? ይሄንም የተሰኘ ቁጥር ለሁለት ሲካፈል ምንም አይነት ቀሪ ሊኖረው አይገባም። እንዲሁም ለሶስትም ሲካፈል ምንም አይነት ቀሪ ሊኖረው አይገባም ማለት ነው። ይሄ ትክክል ከሆነ ምን እያደረጋልን ይመጣል? እዚህ ላይ ቁጥሩን ፕሪንት እያደረገልን ይመጣል። ከዛ በኋላ ይሄንን ሜሴጅ ዲስፕሌይ ያደርግልናል ማለት ነው። እሺ በመቀጠል ምን እንጽፋለን? እዚህ ላይ እያንዳንዱ እየተመለሰ ቼክ እንዲያደርገው ነም ከዜሮ ተነስቶ እንግዲህ እስከ 1000 ድረስ ቼክ እንዲያደርግ ምን ማድረግ አለብን? ነም ፕላስ ፕላስ ማለት እንግዲህ ምን ማለት ነው? ነም የተሰኘው ቁጥር በእያንዳንዱ ዙር ራሱ ላይ አንዳንድ እየጨመረ ይመጣል። መጀመሪያ ዜሮን ቼክ ያደርጋታል። ዜሮን ቼክ አድርጎ እንደጨረሰ ነም የተሰኘው ቁጥር 0 የነበር መጀመሪያ ላይ አንድ ሲጨምር ስንት ይመጣል? አንድ ይመጣል። ስለዚህ እቺ ነም አንድ ትሆናለች ማለት ነው። አሁንም ይቀጥላል። አንድን ያስገባል፣ ይቀጥላል፣ ይሞክራል። እቺ አንዱን አለች፣ አሁንም ሁለት ያደርጋል። ስለዚህ በዚህ መሰረት እያንዳንዱን ቁጥሮች በየተራ እየሞከራቸው ይሄዳል ማለት ነው። እስኪ እንየው። እሺ ይሄው እንመልከተው። ከመጀመሪያ ጀምሮ ይሄው እየሰራልን ነው የመጣው። ታያችኋል? እስከ
1000 ድረስ ያሉ ቁጥሮችን እንግዲህ 996 ላይ ያቆማል። ይሄም ማለት በ1000 እና በ996 መካከል የማንም ቁጥር የለም፣ ለሁለትም ሆነ ለሶስት ያለ ቀሪ ሊካፈል የሚችል ማለት ነው። እሺ ስለነበረን ቆይታ አመሰግናለሁ።